በዚህ ልክ ህሊና ቢስ መሆን ይቻላል እንዴ? ሰው እንዴት ለገንዘብ ብሎ የሰውን ህይወት አደጋ ላይ ይጥላል? ዛሬ ላይ ከኢትዮጵያውያን ከራስ ወገኖች 400,000 ብር ማጭበርበር ማለት እዛ ያጭበረበርከው ሰው ላይ የሞት ፍርድ መፍረድ ማለት ነው። ቢኮዝ ዛሬ አንድ ኢትዮጵያውያን 400,000 ብር እንዴት አድርጎ እንደሚያገኘው ግልጽ ነው። ቤተሰቦቹ እንዴት ብለው ከየት እንደሚያመጡ የዛን ሰው ገንዘብ በልተህ እነዛ ሰዎች የራሳቸው ህይወት ላይ የማይሆን ውሳኔ ሲወስኑ ራሳቸውን አደጋ ላይ ሲጥሉ አንተ በእውነት የነሱ ገንዘብ ይበላል? ኢን ጀነራል እናንተ ደላሎች የነዚህ ሰው ገንዘብ ቀብዱ አልበቃ ብሏችሁ ከጊዜ በኋላ ፌክ የሆነ ቪዛ አውጣችሁ አሰርታችሁ ቪዛችሁ ወጥቷል ቀሪውን ገንዘብ አስከቡ ብላችሁ እነዚህን ሰዎች ታጭበረብራላችሁ። በቻልነው አቅም ያው እናድናለን። እያነቃናቸው ነው፣ እያዳናቸው ነው። ያልቻልነውን ግን ወደኛ ያልመጡትን ግን ታጭበረብራላችሁ፣ ትበላችኋላችሁ። ከዛ የነሱ ህይወት አደጋ ላይ ይወድቃል። ህይወታቸው ቶታሊ ምስቅልቅልቅልቅል ይላል። ምክንያቱም ይሄን 400,000 ብር እንዴት አድርገው እንደሚያመጡት እነሱ ያውቃሉ። ቤተሰብ እንዴት አድርጎ እንደሚያመጣው ምን አይነት አሁሬነት ነው? በዚህ ልክ የሰው ልጅ እንዴት ህሊና ቢስ ይሆናል? በዚህ ልክ እንዴት ይጨክናል? ከነዚህ ገንዘብ የበላችሁትን ገንዘብ አንተ ቤተሰብ አለመች ልጆችም ሊኖሩ ይችላል፣ ለነሱ ታበላላችሁ። እዚህ ጋር የሰው ልጅ ገለህ አንተ ያንተን ቤተሰብ ታስተዳድራላችሁ። በጣም ካይምሮ በላይ የሆነ አውሬነት መናገርስ በቃ እስኪያቅተን ድረስ በቃ አንዳንዴ በቃ መናገር በቃ አቃተን እኮ ከበደን እኮ። በዚህ ልክ የራስህን ወገን ለመግደል የሞት ፍርድ እናንተ ከነዚህ ልጆች ይሄን ገንዘብ ስትበሉ ሞት እየፈረዳችሁባቸው በህይወት ቢኖሩም የተመሰቃቀለ ህይወት ነው የሚኖሩት። አይ መኖር ደግሞ አልፈልግም ብለው ደግሞ ራሳቸው ላይ የሚወስኑ ሰዎች ደግሞ አሉ። እናንተ የነዚህ ልጆች የህይወታቸው ተጠያቂ ናችሁ፣ የነፍሳቸው ተጠያቂ ናችሁ። ለጊዜው ሊመስላችሁ ይችላል፣ የሰው ገንዘብ ለጊዜው ሊመስል ይችላል። ግን እያንዳንዳችሁ በዚች በምድር ላይ ታጭዳችሁ የዘራችኋትን ታጭዳላችሁ። በምድርም በሰማይም ዋጋ ታገኙበታላችሁ፣ ዋጋ ትከፍላላችሁ። የሚያሳዝነኝ ለልጆቻችሁ ጥላችሁት የምትሄዱት እዳ ፕሊስ እናንተ ደግሞ በቃ ጥንቃቄ አድርጉ። መረጃ ሰብስቡ፣ መረጃ ተከታተሉ። ዝም ብላችሁ ገንዘባችሁን አትበሉ ፕሊስ። ነቃ በሉ በቃ። ይህ ቪዲዮ ለሁሉም እንዲደርስ ሼር ኮፒ ሊንክ አድርጉ።